ደውል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዳግመኛ ያልተወለደ የእግዚአብሔርን መንግሥት አያይም። የዮሐንስ ወንጌል ምዕራፍ 3 ከቁጥር 3። እግዚአብሔርን የምትወዱ እግዚአብሔርም የሚወዳችሁ የእግዚአብሔር ቤተሰቦች አምላካችን በቸርነቱ ጠብቆ ከዚህ ዕለትና ከዚህ ሰዓት ስላደረሰን እያመሰገንነው ይህ የጾሙ ወራት ወይም ዘመን ምን እንደሚመስል እየተመለከትን እያየን ስለነበረ ዛሬ ደግሞ የነገውን እሁድ በዓል በተመለከተ እናያለን። አምላካችን ከሁላችን ጋር ይሁን። ኒቆዲሞስ ይባላል። ኒቆዲሞስ የሚለው የአይሁድ ሸንጎ ወይም መምህር የሆነ ሰው ነው። በኋላም ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውነትን ሥራ ፈጽሞ በቀራንዮ ተሰቅሎ በገዛ ፈቃዱ ነፍሱን ከሥጋው ከለየ በኋላ ሥጋውን ከዮሴፍ ጋር በክብር ገንዞ ወደ መቃብር ያስቀመጠ እስከ ጊዜው ድረስ ይሄ ታላቅ መምህር ነው እና ቅዱስ ያሬድ የሰየመው በኒቆዲሞስ ነው። እስካሁን እንደመጣ ነው የመጀመሪያው የክርስቶስን ሰው መሆን የሰውን አምላክ መሆን የሚያስተምር ሲሆን፣ ሁለተኛው ደግሞ በጾም የሚገኘውን ቅድስና የሚገኘውን በረከት ሰው ሲጾም ከኃጢአት ንጹሕ እንደሚሆንና እሱ ቅዱስ እንደሆነ እኛም ቅዱሳን መሆን እንደምንችል ስለ ቅድስና የተማርንበት የትምህርት ክፍል ነው። ሦስተኛው ደግሞ ያለ አግባብ በቤተ መቅደሱ ሲሸጡ ሲለውጡ ሲያጭበረብሩ የነበሩትን ከቤተ መቅደሱ ያባረረበት ምኩራብ ነው። አራተኛው በደዌ ዳኛ በአልጋ ቁራኛ ተይዞ የነበረውን መጻጉዕን የፈወሰበት የሚታወስበት ነው። አምስተኛው ወደዚህ ዓለም የሰው ልጅ ለማዳን ስግው ቃል እንደመጣ ሁሉ ዳግመኛ ለሁሉም እንደየሥራው ለመክፈል ዳግም እንደሚመጣ ያስተማረበት እኛም የተማርንበት ሳምንት ነው። ከደብረ ዘይት ቀጥሎ ያለው ገብርኄር ሰው ከእግዚአብሔር ያገኘውን ሀብት መምህር ከሆነ አስተምሮ ባለሀብት ከሆነ ሰጥቶ መጽቶ ጉልበት ያለው ጉልበት ለሌለው ጉልበት ሆኖ ዓይን ያለው ዓይን ለሌለው ዓይን ሆኖ ረድቶ እግዚአብሔር በሰጠው ጸጋ እንዲጠቀምበትና ዋጋ እንዲያገኝ የሚያገኝ መሆኑን የተማርንበት የትምህርት ክፍል ነበረ። የዛሬው ደግሞ ኒቆዲሞስ በሚባለው የአይሁድ መምህር በሆነ በሱ የተሰየመ ሳምንት ነው። የትምህርቱ መነሻና መሰረታዊ ዓላማ ይህ ሰው የአይሁድ መምህር ነው። ከሰባ ሰዎች በሸንጎ ከሚቀመጡ ከሚፈርዱ ከሚተቹ አንዱ ነው። የአይሁድ አለቃቸው ነው። ይሄ ማለት በገንዘብ በእውቀት የበላይ የሆነ ስመጥር የሆነ መምህር ነው። በመሆኑም ጌታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ሥጋን ለብሶ በጥቂቱ አድጎ በዮርዳኖስ ተጠምቆ 40 መዓልትና 40 ሌሊት ገዳመ ቆሮንቶስ ገብቶ ከጾመ በኋላ ወደ ምድረ እስራኤል ገብቶ ትምህርት ተአምራት ማድረግ ጀምሯል።
የቃሉን ትምህርት የእጁን ተአምራት ያዩ የተመለከቱ የተረዱ በብዙ ሺህ የሚቆጠሩ ሰዎች ተከትለውታል እና ያን ጊዜም ይህ የአይሁድ መምህር የነበረ ኒቆዲሞስ የጌታችን የኢየሱስ ክርስቶስን የእጁን ተአምራት የቃሉን ትምህርት እየሰማ ሌሊት ወደ ጌታችን ወደ ኢየሱስ ክርስቶስ ጉባኤ እየሄደ ይማር ነበረ። ቀን ግን በሱ ያመነ እሱ ያስተማረውን ትምህርት የሚቀበል ቤቱ ይተኮሳል፣ ንብረቱ ይወረሳል የሚል በማያምኑ ሰዎች ዘንድ አዋጅ ታውጆ ስለነበረ ስለ ንብረቱ፣ ስለ ሹመቱ ስለፈራ ሌሊት ወደ ጉባኤው እየሄደ ይማር ነበረ ማለት ነው። ሌሊት የሚሄድበት ምክንያቶች አሉት። አንዱ ያላመኑ ሰዎች ይሄ መምህር ነው፣ ለምንድን ነው ወደዛ የሚሄደው? አዋጅን ሕግን አፍርሷል ብለው እንዳይቀጡት፣ ንብረቱ እንዳይዘረፍ፣ እንዳይባክን፣ ከነሱ ጉባኤ እንዳይለይ ያደረገው ጥበብ ነው። ሌላው ደግሞ እሱ በእስራኤል ዘንድ ታዋቂ መምህር ነው። ትልቅ ሰው ነው፣ በእውቀትም በዕድሜም። ጌታችን ኢየሱስ ክርስቶስ ደግሞ የ30 ዓመት ጎልማሳ ወጣት ሆኖ ነው እያስተማረ ያለው። በዚህ መካከል ይህ ሽማግሌ ከዚህ ወጣት መምህር የሚማር ትምህርቱ እስከ ዛሬ ድረስ ሳይጠናቀቅለት ቀርቶ ነው እንዳይሉት ከንቱ ውዳሴ ሽቶ ነው። ሰዎች አልተማረም እንዳይሉት ወይም ትምህርቱን አልጨረሰም እንዳይሉት የተጠቀመው ጥበብ ነው። ብዙውን ጊዜ ሰዎች ከእውቀት የሚገቱት እንዲህ በዚህ ዘመኔ ተማሪ ሊሎይ ነው መምህር እያሉ ማወቅ ያለባቸውን በጊዜውና በሰዓቱ ሳይጠቀሙ በከንቱ ጊዜያቸውን የሚያቃጥሉ አሉ። ነገር ግን እውቀት እስከ መቃብር ድረስ ነው። መቃብር ነው የሚገድበው ትምህርትን እንጂ ያለ መቃብር ሰው የማይማርበት ያላወቀውን የማያውቅበት ምንም ምክንያት የለውም። ብሉይን የተማረ ሐዲስ ኪዳኑን የተማረ ሊቃውንቱን የተማረ መነኮሳቱን፣ ቅኔ የተማረው አቋቋሙ የተማረው ድጓውን፣ የቤተ ክርስቲያኒቱን ሀብት አንዱን እየመገበ እየተማረ ሊቃውንት ቃለ እግዚአብሔር ወንጌልን እየመገቡ ለሌላውም እየመገቡ ለራሳቸውም እየተመገቡ እስከ መቃብር ድረስ አባቶቻችን ጊዜያቸውን አሳልፈውታል እና ዕድሜ ትምህርትን አይገደበውም። የጆሮ መደንዘዝ የዓይን መፍዘዝ ካላጋጠመ በስተቀር ዕድሜ ትምህርትን ሊከለክለውና ሊወስነው የማይችል መሆኑን በዚህ መምህር እንረዳለን። ሌላው ደግሞ የሌሊት ልቡና ክት ነው ማለት የተሰበሰበ ነው። ቀን ከብርሃነ ፀሐዩ ጋር ከሚያየው ሁሉ ጋር ልቦና ይባክናል። ሌሊት ግን ሰው ቀን ሲሰራው የዋለውን ሊያደርገው ወደፊት ያቀደውን የሚያስብበት፣ የሚያመሰጥርበት፣ የሚያራቅቅበት፣ የሚያስተውልበት ክት ልቦና ይባላል። ልቦና ስብስብ ብሎ አይምረው ተደላድሎ ወደ ምስጢር ጓዳ የሚያቀናበት ነው። ያ በመሆኑ ሌሊት ወደ መምህሩ ወደ ኢየሱስ ክርስቶስ እየሄደ ይማር ነበረ። ሌላው ደግሞ በጨለማ መሄዱ ከድንቁርና አለመላቀቁን ከገላዋሪት አለመላቀቁን የሚያስረዳ ምስጢር ያለው ነው። በመሆኑም ይህ መምህር ወደ ጌታችን ወደ ኢየሱስ ክርስቶስ ቀረብ ብሎ መምህር በእውነት አንተ የምታደርገውን ተአምራት
ሊያደርግ የሚቻለው ማንም የለም እግዚአብሔር ከሱ ጋር ከሆነ በቀር በማለት የኢየሱስ ክርስቶስን አስተምህሮ የኢየሱስ ክርስቶስን ትምህርት በቃሉ ከቃሉ የሰማውን በእጁ የሚያከናውነውን ታምራት ካየ በኋላ ይሄ ድንቅ ነው፣ እጹብ ነው፣ ይሄን አንተ ልታደርገው የምችለውን ሁሉ የሰው ልጅ ሊያደርገው አይችልም እግዚአብሔር ከሱ ጋር ከሆነ በቀር በማለት እንግዲህ ይሄ ታላቅ ምሁረ ኦሪት በኦሪቱ የነበረውን ያውቅ ስለነበረ አምኗል ማለት ነው። የሐዲስ ኪዳኑ ጊዜና ሰዓት መድረሱን ጌታችን ኢየሱስ ክርስቶስ የሚያከናውናቸው ተግባራት እግዚአብሔር ካልሆነ በስተቀር ሌላ ፍጡር ሊያደርገው የሚችል አለመሆኑን በሚገባ በመረዳቱ እግዚአብሔር ከሱ ጋራ ወይም ከእግዚአብሔር በቀር ይሄ እናንተ ልታደርገው የሚገባውን ሥራ የምታደርገውን የምታከናውነውን ሊሰራ የሚችል ማንም የለም። በደረቅ ግንባር ላይ ዓይን የሚፈጥር ዕውራነ ሥጋን በተአምራት የሚያበራ ዕውራነ ነፍስን በትምህርት የሚፈውስ ሙታነ ሥጋን በተአምራት የሚያስነሳ ሙታነ ነፍስን በትምህርት የሚያድን የሚፈውስ የሚያስነሳ ሙታነ ሕሊናን ሙታነ ሥጋን እንዳንተ ያለ ማንም የለም በማለት አድንቆቱን የኢየሱስ ክርስቶስን አስተምሮ ሲገልጽ ሊጠይቀውና ሊረዳው ያስበው ነገር እንዳለ ያስረዳል። እናም ጌታችን ኢየሱስ ክርስቶስ አማን አማን እብለከ ዘይተወልደ ዳግመ እማይ ወመንፈስ ቅዱስ ኢይሬእያ ለመንግሥተ እግዚአብሔር ዳግመኛ ከውሃና ከመንፈስ ካልተወለዳችሁ እግዚአብሔርን መንግሥት መውረስ ማየት አትችሉም በማለት ኒቆዲሞስ የጠየቀውን ጥያቄ በጥያቄ መልሶ ጌታችን ኢየሱስ ክርስቶስ ለኒቆዲሞስ ይመልስለታል። ጥያቄን በጥያቄ መመለስ ያልገባውን አስጠግቶ መናገር ይህ ልምድ ነው። ቅዱሳን ሐዋርያትንም የአእምሯቸውን ስፋትና ጥልቀት የሃይማኖታቸውን ጽናት ለመመዘን እነሱ የጠየቁትን በጥያቄ አለበለዛም ጥያቄ አንስቶ ግራ ያገባቸውን ያስረዳቸው ነበረ። ይሄ ማለት ሰው እኔን ማን ይለኛል ብሎ ማን እንደሚሉት የሐዋርያትን የእውቀት መጠንና ልክ መንፈስ ቅዱስን ሳይለብሱ መንፈስ ቅዱስ ሳይዋሃዳቸው መንፈስ ቅዱስ ሳይወርድ በጥቂት አእምሮ በነበሩበት ሰዓት አንድ ጊዜ ሩቅ ብእሲ አንድ ጊዜ አምላክ እያሉ ይጠራጠሩ ስለነበረ ሲጠራጠሩ ሩቅ ብእሲ እንደሆነ ይናገራሉ። ይሄ ማለት ከነቢያት አንዱ ነው ማለት አምላክ መሆኑን ተጠራጥረዋል ማለት ነው። አምላክ ከሆነ ነቢይ አይባልም። ምክንያቱም ማን ይሉኛል ሲላቸው ኤልያስ ነው የሚሉ አሉ። ዮሐንስ መጥምቅ ነው እሱ ከሙታን ተነስቶ እያስተማረ ያለው እሱ ነው የሚሉም አሉ። ኤርምያስ ነው የሚሉ አሉ። ኤልያስ ነው የሚሉ አሉ። ያም ባይሆን ከቀደሙት ነቢያት ባሕር ከከፈሉ ጠላት ከገደሉ ታምራትን ካደረጉ ሙሴን ኢያሱን ነው የሚሉ አሉ ብለው የመለሱ አሉ። እሱ ግን እነሱስ ይሄን ይበሉኝ እናንተስ ማን ትሉኛላችሁ
በምን ሀለወት አለ ትሉኛላችሁ? ነቢይ ነው ወይም አምላክ ነው ትሉኛላችሁ ሲላቸው እንደምንም መንፈስ ቅዱስ አፉን ከፍቶ አናግሮት ቅዱስ ጴጥሮስ አንተ ውእቱ አንተ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ነህ፣ አንተ የአብ የባሕሪ ልጁ የምትሆን ኢየሱስ ክርስቶስ ነህ በማለት ጴጥሮስ ሲመሰክር፣ ሌሎቹ ግን በጥርጥር ውስጥ ነበሩ በሰዓቱ እና ለጴጥሮስ ይህንን በማመኑና በመረዳቱ ጌታችን ኢየሱስ ክርስቶስ ይህንን ሥጋዊና ደማዊ መምህር አልገለጸልህም፣ ይህንን እግዚአብሔር መንፈስ ቅዱስ ወይም ሰማያዊ አባቴ ገልጾልሃል እንጂ በማለት አብም መንፈስ ቅዱስም ወልድም ቢገልጹት ይሄ መግለጽ የአንድነት ሀብት መሆኑን የሚያስረዳ ቃል ነውና አንተ መሰረት ነህ፣ በአንተ መሰረት ላይ ቤተ ክርስቲያን እሰራታለሁ፣ የሲኦል ደጆች ሊያነዋውጿት ሊያፈርሷት አይችሉም በማለት ቤተ ክርስቲያን ለዘላለም የምትኖር መሆኗን በዚህ አረጋግጦ የጴጥሮስን የስልጣን ልልና ከፍ ማለት እዛ ያስረዳበትና እነሱ ያሰሩት የታሰረ እንደሚሆን የተፈቱ እንደሚሆን በጥያቄው መልሷላቸው ስለነበረ ይህንንም ምሁረ ኦሪት ጥያቄውን በጥያቄ ሊያስረዳ የፈለገው ቅዱስ ዮሐንስ መጥምቀ መለኮት በዮርዳኖስ እየተመላለሰ ነሱ ቀርበት መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ በወንጌልም እመኑ፣ እናንተ የአብርሃም ልጆች ናችሁ፣ የአብርሃም ልጆች ነን በማለት ያለ ሥራ ተዘልላችሁ በዘር የምትወረስ ርስት ያለች እንዳይመስላችሁ በሥራ እንጂ የአብርሃም ልጆች ከሆናችሁ የአብርሃምን ሥራ ስሩ፣ ትውልድ አራዊተ ምድር የምድር እፉኝት ልጆች ዛሬ ከሚመጣው መከራ ከሚመጣው ፈተና ትድኑ ዘንድ ማን ነገራችሁ በማለት በማቴዎስ ወንጌል ምዕራፍ 3 ላይ ቅዱስ ዮሐንስ አስተምሮ ያመኑትን የንስሐ ጥምቀት ያጠምቃቸው ነበረ እና ነሱ ቀርበት የመጀመሪያው ንስሐ ግቡ፣ በወንጌልም እመኑ። ይሄ የወንጌሉ ቃል ነው። እሱ ለአዲስ ኪዳን መሰረት ስለሆነ እናንተ ንስሐ ግቡ በማለት የኦሪት ፍጹም ድህነት ባይኖራትም እንኳ ለስርየተ ኃጢአት የሚሆን በኦሪቱ ጥምቀት ስለነበረ ያንን ጥምቀት እያጠመቃቸው ኃጢአታቸውን እየታመኑ ኃጢአታቸው ከነሱ ላይ እየራቀላቸው ይሄዱ ነበረ። በዛ መንገድ የኦሪቱን እንጂ የሐዲስ ኪዳኑን ጥምቀት በሚገባ አልተረዳውም ነበርና ሊያስረዳው የፈለገው ፍጹም የሆነውን ጥምቀት በመሆኑ እነሆ ከውሃና ከመንፈስ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ መወለድ ካልቻላችሁ እግዚአብሔርን መንግሥት መውረስ ማየት አትችሉም ሲለው ነገሩ ለኒቆዲሞስ በጣም ረቀቀው። ይክልኑ ዳግመ ተወልዶ እምድኅረ ልቀ ሰው ከተወለደ ካረጀ ካፈጀ በኋላ ወደ እናቱ ማኅፀን ዳግመኛ ይገባ ዘንድ ይቻላልን? ይሄ ዕጹብ ነው፣ ድንቅ ነው፣ ከሕሊና በላይ ነው በማለት ከአእምሮ በላይ የሆነ ምስጢር መሆኑን ውሃው ተለውጦ ሕይወትነት ማየ ሕይወትነት ያለው መሆኑን ለሚያመን እንጂ ለማያመን ረቂቅ ነውና ድውይ ሲፈውስ ጎባጣ ሲያቀና በዛ ላይ አድሮ ያለው መንፈስ
ስራ ሲሰራ ብቻ ነው ሰው ልጅ የሚያየው። ውሃ ቢሆን ኑሮማ መጻጉዕ እኮ ከውሃ ተጠምቆ ባልተፈወሰም ነበር። የሕይወት ውሃ በመሆኑ ነው በዛ የገቡት ሁሉ አንዳንድ ደዌ ይፈወስ የነበረው ማየ ሕይወትነት ስለነበረው መልአኩ ሲወርድ ውሃው ይናወስ ስለነበረ ነው። ኢዮብ ንዕማን በዮርዳኖስ ተጠምቀው የዳኑት እኮ ማየ ሕይወትነት የሕይወት ውሃ ስለሆነ ነው። ውሃን ጸበልን ሲያዩት ውሃ ይመስላል፣ ካህንን ሲያዩት ሰው ይመስላል ይላል። ይህም ማለት ጸበል ውሃ ነው የሚመስለው፣ ካህንም በተግባሩ እንደ እግዚአብሔር ፈቃድ ከኖረ በሚገባ በክህነቱ በሚገባ ካገለገለበት ከመላእክት በላይ የሆነ ስልጣን አለው። ምክንያቱም ዮሐንስ አፈወርቅ መልአከ ሞትን 10 ዓመት ያቆመው ስልጣኑ ከመላእክት በላይ ስለሆነ ነው ካህኑ። እና ያ ምሳሌ የተሰጠው ካህን ሰው ይመስላል የተባለው በክህነቱ በአገልግሎቱ ይለወጣል ማለት ነው። አገልግሎቱ ሕያው ነው ማለት ነው። አገልግሎቱ ዘላለማዊ የሆነ አገልግሎቱ የባህሪ አምላክን የሚያገለግልበት ስልጣኑ ረቂቅ ነው፣ ልዩ ነው ማለት ነው እንጂ ሰውነቱን ለቆ ተለወጠ ማለት አይደለም። ተለወጠ ማለት አይደለም። እና ውሃው ተለውጦ በዕለተ ዓርብ ከጌታችን ከኢየሱስ ክርስቶስ ጎን የፈሰሰው ማየ ገቦ እንደሚሆን የሚያምን አምኖ የሚጠመቅ ተጠምቆ ቅዱስ ሥጋዬን ክቡር ደሜን ተቀብሎ በሃይማኖት የሚኖር ካልሆነ መንግሥተ ሰማያትን መውረስ አይደለም ማየት አይችልም ነው ያለው። እና ይሄ ደግሞ ሲረቀው አሁንም አንተ ሊቆሙ ለእስራኤል አንተ የእስራኤል መምህራቸው ነህ፣ ይህን አታውቅም እንዴ ብሎ ውዳሴ ከዘለፋ ተናገረው ይላል። ውዳሴ ምስጋና አንተ ሊቆሙ አንተ የእስራኤል መምህራቸው ነህ ብሎ ከፍ አደረገው። አላዋቂነቱን ሲገልጽበት ደግሞ የእስራኤል መምህራቸው ሆነ ይሄን እስከ ዛሬ ድረስ አልተረዳህም አላወቅም በማለት አላዋቂነቱን ደግሞ መልሶ ገለጸበት ማለት ነው። እና በዛው በከንቱ እንዲቀር አይፈልግምና የፈለገውን ነገር ቢጠይቅ ማስረዳት ነው እንጂ መምህር አንተ መናፍቅ ነህ አንተ እንዲህ ነህ ብሎ አይለይም። እስከ መጨረሻው ድረስ ያላመነን ሰው ማሳመን የመምህር ድርሻ ነው የሚሆነው እንጂ አንተ አታስፈልግም ብሎ ዕለቱን አይለየውም፣ አያወግዘውም። እስከ መጨረሻው ድረስ ሂዶ እስከ መጨረሻው ድረስ አስተምሮት አውቆ አላምን ሲል ያን ጊዜ ይለየዋል። ስለዚህ በሚገባ ይሄ ሊረዳ የመጣ መምህር አሁንም ረቀቀኝ ከህሊና በላይ ሆነብኝ፣ ይሄ አስተምሮ በጣም ረቂቅ ነው፣ ከውሃና ከመንፈስ የተወለደ ማለት ምን ማለት ነው አለ። እስመ ነፋስ ሀበ ፈቀደ ይነፍ ወቃሎ ተሰም መንፈሰ ረድኤት በወደደው ያድራል። መንፈሰ ረድኤት ባደረው ላይ አድሮ ስራ ሲሰራ እንጂ ከየት እንደመጣ አታውቀውም። ይሄ ማለት መንፈሰ ረድኤት የኤልያስ በኤልሳ የጳውሎስ በጢሞቴዎስ አድረዋል። ያድሮ ያለ መንፈስ ሙት የሚያስነሳ ባህር የሚከፍል ጥላት የሚገድል ቋንቋ የሚያናግር ምስጢር የሚያስተረጉም ነበረ። አድሮ ቋንቋ ሲያናግር ምስጢር ሲያስተረጉም ነው እንጂ እንዴት እንደሆነ አታውቀውም። ካደረ በኋላ ነው ማወቅ የምትችለው። ይህን ደግሞ እንዳድርብህ ከፈለክ ማመን ካንተ ይጠበቃል። ማመን ብቻ አይደለም
አምኖ በሥራ መግለጽ ይጠበቃል። እኔ እምነቴ ብቻ ይበቃኛል ማለት አይሰራም። እምነት ብቻውን ሃይማኖት ያለ ምግባር፣ ምግባር ያለ ሃይማኖት የሞተች ናት ብሎ ሐዋርያው ያዕቆብ ጠቅሷል፣ አስቀምጧል፣ አስተምሯል። ስለዚህ እምነት ማለት ማመን ነው። ያመኑትን ሃይማኖት ደግሞ በሥራ ላይ መግለጽ፣ መጠመቅ፣ መጾም፣ መጸለይ፣ መስገድ፣ ቅዱስ ሥጋውን ክቡር ደሙን መቀበል፣ ይሄ ከሃይማኖቱ ጋር የሚዋሃድ የሃይማኖቱ ባህሪ የሆነ ተግባር ነው። እኔ አመኛለሁ ብሎ የማይጠመቅ ከሆነ እምነቱ ብቻውን ሊጠቅሙ አይችልም። እኔ አመኛለሁ እምነቴ ይበቃኛል ብሎ የማይጾም የማይጸልይ፣ ለፈጣሪ የማይገዛ የማይንበረከክ፣ ቃሉን የማይሰማ፣ ወደ እግዚአብሔር ቤት የማይሄድ የማይወድቅ የማይነሳ፣ የእግዚአብሔርን ማዳን የማያይ ከሆነ እሱ አመኛለሁ የሚለው እንደ ቀልድ እንደ ፌዝ ነው የሚሆነው እንጂ ይሄ ሃይማኖት ያለው አይባልም። አምኖ በሥራ መተርጎም ነው ክርስትና። እንደ እግዚአብሔር ፈቃድ መኖር ለክርስቲያን እንደሚገባ መኖር ነው እና ኒቆዲሞስ በሚገባ ተከራክሮ በሚገባ ማመን ስላለበት ይህን ሲያቀርብ አሁንም ረቀቀው። ነፋስ ወደ ወደደው ይነፍሳል፣ በምስራቅ 6 በምዕራብ 6 መሳከው የሚወጣበት የሚገባበት መስኮቶች አሉት። ከየት እንደወጣ ወዴት እንደሚሄድ በየት እንደሚገባ የነፋስን ባህሪ አታውቅም። ባህሩን ሲያናውጽ ዛፉን ሲያገለባብጥ ነው እንጂ የነፋስን ባህሪ ማወቅ አትችልም የት ላይ እንዳለ። እንደዚህም ሁሉ እግዚአብሔር መንፈስ ቅዱስ አድሮበት ያለ ሰው ምስጢር ሲተረጉም፣ ሕሙማንን ሲፈውስ፣ ቋንቋ ሲናገር እንጂ ከሱ ጋር ሲዋሃድ ረቂቅ መንፈስን ማየትና መረዳት የሚችል አእምሮ ያለው ፍጡር የለም። ስለዚህ ካንተ የሚጠበቀው ማመን ብቻ ነው ሲለው ኒቆዲሞስ ተከራክሮ ጠይቆ ተረድቶ በሚገባ አመነ። አምኖም በዕለተ ዓርብ ብዙዎቹ በሸሹበት፣ ብዙዎቹ መከራ እንዳያገኛቸው ከመስቀሉ አጠገብ በራቁበት ይሄ እውነተኛ ኦሪትን እንደ ዘር ወንጌልን እንደ መከር አድርጎ በሚገባ ከኢየሱስ ክርስቶስ አትሮንስ ስር ተገኝቶ የተማረ ኒቆዲሞስ እውነተኛ መምህር ሆኖ በመከራው ጊዜ ከመስቀሉ ስር የተገኘና ሥጋውን በክብር ለመሸከምና ለማስቀመጥ የበቃ ታላቅ መምህር ነው። በመሆኑም በሱ ስም የተሰየመ ዕለት ማለት ነው። ዕለተ ሰንበት እያንዳንዳቸው የተሰየሙት የራሳቸው የሆነ የዕለታቱ ታሪካዊ ድርጊቶች በዛ የተከናወኑትን ሊገልጽ በሚችል መልኩ ቅዱስ ያሬድ የገለጸበትና ምስጢረ ጥምቀትን ጌታችን ኢየሱስ ክርስቶስ ያስተማረበትን የትምህርት ክፍል የምንማርበት ሳምንት ነው። በመሆኑም ሁሉም ሰው ሊያምን ሊጠመቅ ተጠምቆ የክርስትናን ሥራ ሊሰራ ከዛ በኋላስ ሊጾም ሊጸልይ አስራቱን በኩራቱን ቀዳማያቱን የእግዚአብሔርን ለእግዚአብሔር ሊሰጥ የተራበውን ሊያበላ የተጠማውን ሊያጠጣ የታረዘውን ሊያለብስ የታሰረውን ሊያስፈታ በወንጌል ያለውን ሁሉ ሊፈጽም ፈጻሚ ሕግ ሊሆን ወስኖ የክርስትናውን ጉዞ ይቀጥላል ማለት ነው። ከዛ በኋላስ
የተጠመቀ የእግዚአብሔርን መንግሥት እንደሚወርስ ቃሉና ምስክሩ ይሄ ቃል ነው። አይወርስም ካለ የሚጠመቁ ቅዱስ ሥጋውን ክቡር ደሙን የሚቀበሉ በሕጉ የሚኖሩ መንግሥቱን ወርሰው ይኖራሉ ይላል አጻፋው ትርጓሜ ማለት ነው። ስለዚህ ይህንን የምንማርበት ሳምንት ስለሆነ አምላካችን በቸርነቱ ጠብቆ በዘመናት ላይ ዘመናትን በዕለታት ላይ ዕለታትን እየጨመረ እንድንጾም እንድንጸልይ እንድናመሰግነው ከዚህ ጊዜና ከዚህ ሰዓት እንድንደርስ ስለፈቀደልን ስሙ የተመሰገነ ይሁን። ጾማችን፣ ጸሎታችን፣ አገልግሎታችን ተቀባይነት አግኝቶ አገራችን ኢትዮጵያ ሰላሟ የታወጀባት እንዲሆን ይቺ የምንኖርባት ታላቂቷ ሀገር የዳዊት የሰሎሞን የደጋጉ ነገስታት የደጋጉ ነቢያት አገር ሀገረ እስራኤል ሰላሟ የጸናበት ዓለም ሁሉ የሚረጋጋበት ጾማችን ቅድመ እግዚአብሔር ጸሎታችን ቅድመ እግዚአብሔር ደርሶ ለዓለም ሁሉ ሰላም የሚታወጅበትና የትንሣኤውን ብርሃን የምናይበት እንዳደርግልን የአምላካችን መልካም ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ደውል